የሐርቡ ንዑስ ወረዳ ፍርድ ቤት ለባህል ፍርድ ቤት ዳኞችና ጸሐፊዎች የአቅም ማጎልበቻ ስልጠና ሰጠ። ሰኔ 18 ቀን 2018 ዓ.ም ሐርቡ። የሐርቡ ንዑስ ወረዳ ፍርድ ቤት ከሁሉም ቀበሌዎች ለተመረጡ የባህል ፍርድ ቤት ዳኞችና ጸሐፊዎች ያዘጋጀው የሥራ ማስጀመሪያና የስልጠና መድረክ ተጠናቀቀ። የንዑስ ወረዳ ፍርድ ቤት ፕሬዝዳንቱ የተከበሩ አቶ ፋንታዬ ዋጋ በመድረኩ ተገኝተው የባህል ፍርድ ቤቶች ከመደበኛ ፍርድ ቤቶች ጎን ለጎን ማህበረሰቡ ውስጥ የሚፈጠሩ አለመግባባቶችን በራሱ ባህልና እሴቶች ላይ ተመስርተው በመፍታት እርቅና ሰላምን በማስፈን ረገድ የማይተካ ሚና እንዳላቸው ገልጸው የአማራ ክልል ጠቅላይ ፍርድ ቤትም ለአማራጭ የሙግት መፍቻ ስርዓቶች ትኩረት በመስጠት የባህል ፍርድ ቤቶች ህጋዊ ዕውቅና እንዲያገኙ ከማስቻሉ ባሻገር በአጭር ጊዜ ውስጥ በክልል ውስጥ በሚገኙ ከ1200 በላይ ቀበሌዎች የባህል ፍርድ ቤት ዳኞችን በማስመረጥና በማቋቋም ወደ ስራ እንዲገቡ አስችሏል ያሉ ሲሆን ፕሬዝዳንቱ አክለው በባህል ፍርድ ቤቶቹ የሚሰጡ ዳኝነቶች ህጋዊ መሰረት እንዲኖራቸው ዳኝነቱን የሚሰጡት አካላት በወጡ ህጎችና አዋጆች፣ መመሪያዎች ላይ በቂ ግንዛቤ ሊኖራቸው ይገባል። ስልጠናው የተዘጋጀበት ዓላማም የባህል ፍርድ ቤቶቹ ወደ ተሟላ ስራ ከመግባታቸው በፊት አባላቱ ህጋዊ አሰራሩና ኃላፊነታቸውን እንዲረዱ ለማስቻል ነው ብለዋል። የሐርቡ ከተማ አስተዳደር ከንቲባ የተከበሩ አቶ መሐመድ ሹመት በበኩላቸው ሽማግሌዎች ከጥንት ጀምሮ ሀገር ያቆዩ ናቸው፣ ማህበረሰባዊ ቅቡልነትም አላቸው። የባህል ፍርድ ቤቶችም በህግ ዕውቅና አግኝተው መቋቋማቸው የማህበረሰባችንን ሰላም ለማጽናት ትልቅ ዕድል የሚፈጥር ነው። ማህበረሰባችን ብዙ ርቀት ሳይጓዝ በአካባቢው ያለ ብዙ ወጪና እንግልት ተደራሽ የሆነ ፍትህ ማግኘት ያስችለዋል። የከተማ አስተዳደሩም ለባህል ፍርድ ቤቶቹ ስራ መቃናት ተገቢውን ድጋፍ ያደርጋል። የተመረጡ ሽማግሌዎችም የአዋጁ ዓላማ ለማሳካት በቅንነት መስራት ይኖርባቸዋል በማለት መልእክት አስተላልፈዋል። ከሰኔ 15 እስከ ሰኔ 16 ቀን 2018 ዓ.ም ለሁለት ተከታታይ ቀናት ሲሰጥ የቆየው ስልጠና በዋናነት በአማራ ክልል የባህል ፍርድ ቤቶችን ዕውቅና ለመስጠትና ለማቋቋም በወጣው አዋጅ ቁጥር 298/2017 ዓ.ም እና አዋጁን ለማስፈጸም በወጣው መመሪያ ቁጥር 23/2018 የአማራ ክልል ጠቅላይ ፍርድ ቤት ባዘጋጀው የማሰልጠኛ ሰነድ ላይ ያተኮረ ነበር። የሐርቡ ንዑስ ወረዳ ፍርድ ቤት ዳኛ ክቡር አቶ ጀማል መሐመድ ስልጠናውን አሳታፊ በሆነ መንገድ በተሳካ ሁኔታ ሰጥተዋል።